በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምነን የካቲት 6 በዚች ቀን የዓለሙ ሁሉ መምህር የሆነ የሮሜ ሀገር ሊቀ ጳጳስ የከበረ አባት አቡሊዲስ በሥጋው ከባሕር የወጣበት ነው። ይህም የከበረ በእውቀቱም ፍጹም የሆነ ሰው ነው። አባቱ አኩልዮስም በኋላ ለሮም ሀገር ሊቀ ጳጳስ ይሆን ዘንድ መንፈስ ቅዱስ መረጠው። ይህም የእስክንድርያ ሊቀ ጳጳስ ከላዲያኑ በተሾመበት በመጀመሪያው ዓመት ነው። ሕዝቡም ከአረማውያን ጸባይ የሚጠብቃቸው የሚያስተምራቸው በክብር ባለቤት ጌታ ኢየሱስ ክርስቶስ ሃይማኖት የሚያጸናቸው ሆነ። በካዲው ንጉሥ በከላዲያኖስ ዘንድ ዜናው ተሰማ። የከበረ አውሊድስን ይዞ በብዙ ግርፋትና ድብደባ አሰቃየው። ማሰቃየቱን በሰለቸ ጊዜ በእግሮቹ ውስጥ ታላቅ ድንጋይ አስሮ ከጥልቅ ባህር የካቲት 5 ቀን አሰጠመው። ማግስት ሲሆንም የካቲት 6 በዛሬው ቀን የዚህ አባት ስጋው በውሃ ላይ ተንሳፎ ተገኘ። ድንጋይም በእግሮቹ ውስጥ እንደታሰረ ነበር። አንድ መምን ሰው ወስዶ በእርሱ ዘንድ አኖሮ በከበሩ ልብሶች ገንዞ ሰወረ። ወሬውንም በሮሜ ሀገር ሁሉ ተሰማ። ንጉሥ ሊያቃጥለው ፈልጎት ነበር፣ ግን አላገኘው። ያ ሰው ሰውሮታልና። ይህም የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትን ደርሷልና ከእርሳቸውም ስለ አካላዊ ቃል ሰው መሆንና ከኃጢአት በቀር በስራው ሁሉ አንድ ባህሪ ስለመሆኑ የደረሰው ነው አለ። ዳግመኛም እግዚአብሔር የሚወደው ስለ መስራት የደረሳቸው ተግሳጥና ትምህርቶች አሉ። ስለ ቤተ ክርስቲያንም ሕግ 38 መመሪያዎችን ሰርቷል። ይህም በሁለቱ አብያተ ክርስቲያናት ይገኛሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚህች ዕለት በከበሩ አቡቄርና ዮሐንስ 3 ደናግል እናታቸው አትናስያ ጋር በሰማዕትነት ሞቱ። የሊም ስማቸው ቴዎድራ ትርጓሜም እግዚአብሔር ስጦታ ነው። ሁለተኛዋም ቴዎፍና ትርጓሜው እግዚአብሔር ሃይማኖት፣ ሶስተኛቱም ቴዎዶኬስያ ትርጓሜው እግዚአብሔር ምስጋና፣ እናታቸው አትናስያ ትርጓሜ ሕይወት ነው። ይህ የከበረው አቡቄር ከታናሽነቱ በገድል ተጠምዶ የሚኖር መነኩስ ነው። የከበረ ዮሐንስ ግን ከንጉሥ ሰራዊት ውስጥ ወታደር ነበር። የእርሱም ሀገራቸው እስክንድርያ ሲሆን የሚኖሩት በአንጾኪያ ነው። በንጉሱ ዲዮቅልጥያኖስ ፊት ቆመው ከሌ ደናግል ከእናታቸው ከአትናስያ ጋር በክብር ባለቤት በጌታ በኢየሱስ ክርስቶስ ታመኑ። እነሱም ከወዴት እንደሆኑ ጠየቁት። ከእስክንድርያ ሀገር እንደሆኑ በተረዳ ጊዜ ወዲያውኑ ይወስዷቸው ዘንድ አዘዘ። ወደ እስክንድርያ በደረሱ ጊዜ መኮንኑ ፊት ቆመው በክብር ባለቤት በጌታ በኢየሱስ ክርስቶስ ታመኑ። መኮንኑም ጽኑ ስቃይ አሰቃያቸውና መሰቃየቱን በደከመ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የከበረች አትናስያም ደናግል ልጆቿን በከበረ ስሙ ምስክር ሆነው ከሞቱ ለሰማያዊ ሙሽራ ክርስቶስ እነርሱ ሙሽሮች እንደሚሆኑ በማስረዳት ታጸናቸውና ታስታግሳቸው ነበር። እንደዚሁም የከበረ አቡቄርም በከበረች ሐዋርያት ቴክላ ላይ የደረሰውን መከራ የገልጥላቸውና ያጽናናቸው ነበር። ወታደሮችን ለባለ ሰይፉ በማከታተል አንዲቱን ከአንዲቱ በኋላ የሚያቀርቡ ሆኑ። ከዚያም እናታቸው የከበሩ አቡቄርና ዮሐንስን ቆርጠው መኮንኑም ስጋቸውን ለአራዊትና ለአዋፊት ጣል ይሰጥ ዘንድ አዘዘ። መምናን ስጋቸውን በስውር ወሰደው። በክብር በገነዟቸው የመከራው ዘመን እስኪያልፍ ሳጥን አድርገው ሰወሯቸው። ከዚያ በኋላ ቤተ ክርስቲያን ተሰርቶላቸው ስጋቸው ውስጣቸው አኖሩ። ከእርሳቸው ታላቅ ድንቆች ታምራች ተገለጡ። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። በዚች ቀን የጌታ ሽቱ የለቀባቸው ማርያም የረፍቷ መታሰቢያ ነው። ይቺ ቅድስት አስቀድሟ ኑሯ በዝሙት ያሳለፈች ኃጢአተኛ ነበረች። እርሷም ጎልማሳ ወንድ እርሷ ተማረካቸው ዘንድ በራሷ በሆነ ሽልማት ትሸለም ነበር። በአንዲት ዕለት እንደ ልማዷ ተሸልማ ጌጣ ሹመት ቀብታ ሽቱም ቀብታ ፊቷን በመስታወት ተመለከተች። የጉንጯ ቅላትና ደምግባቷ የዓይኗ ወገግታና ጥራት ማማሩን አይታ እያደነቀች አንድ ሰዓት ያልቆየች። ከዚያ በኋላ በጎ ሀሳብ ብለው ያመጣ ሞትና የዚህ ዓለም ማለፍ አሰበች። የክብር ባለቤት ጌታ ኢየሱስ ክርስቶስ ኃጢአተኞቹን እንደሚቀበልና ኃጢአትን እንደሚያስተስር ሰምታ ገንዘቧን ወስዳ የአልባስጥሮስ ሽቱ ገዝታ በሰሞን ዘለምጻ ቤት ለምሳ በተቀምጦ ሳለ ወደ ጌታ ሄደች። ከእግሩ በታችም ሰግዳ ያንን ሽቱ ቀባቸው። እግሮቹንም በእንባ አጠበችውና በራሷ ጸጉሯ ለወለችው። ጌታችንም የፍቅሯን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግስት ወንጌል በሚሰበክ ይህን ያደረገች እንዲያስቡ አዘዘ። በረከቷ ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። የካቲት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ማርያም እንተ እፍረት የዓለም ሁሉ መምህር፣ ቅዱስ አቡሊድስ፣ ቅዱስ አቡቄርና ዮሐንስ ሰማዕታት፣ ቅዱስ አትናስያና 3ቱ ሰማዕታት ልጆቿ ናቸው። እንዲሁም ወርኃዊ በዓላት ቅድስት ደብረ ቁስቋም የአባታችን አዳም የእናታችን ሔዋን የአባታችን ኖኅና የእናታችን አይከል፣ ቅዱስ ኤልያስ ነቢይ፣ የቅዱስ ባሲሎስ ዘቂሳርያ፣ ቅዱስ ዮሴፍ አረጋዊ፣ ቅዱስ ሶሎሜ፣ አባ አርከሱሉስ፣ አባ ጽጌ ድንግል፣ ቅድስት አርሴማ ድንግል ናቸው። በረከታቸው ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን፣ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን አእላፍ ናት እያሳሰቡ በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣
ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ በርኩ የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።